ትግራይ ክልል የሚደረጉ በረራዎች ተሰርዘዋል በሚል መረጃዎች መሰራጨታቸውን ተከትሎ ብዙዎች መረጃዎችን እየጠየቃችሁኝ ትገኛላችሁ። ቢቢሲ ትግርኛ በዛሬው ዕለት ወደ ትግራይ ክልል የሚደረጉ በረራዎች መሰረዛቸውን እንደምትመለከቱት ዘግቧል። ነገር ግን የኢትዮጵያ አየር መንገድ ደግሞ ዛሬ ጃንዋሪ 29 ትኬት የለም፣ ነገር ግን ከነገ ወዲያ ጀምሮ አጠቃላይ እንደተለመደው ማለት ነው ትኬቶችን እንደምትመለከቱት መቁረጥ እንደምትችሉ ይገልጻል። ቢቢሲ ትግርኛን ጨምሮ የተለያዩ ታዲያ የመረጃ ጣቢያዎች ወደ ትግራይ በረራዎች ተሰርዘዋል የሚል መረጃን ያጋሩ ሲሆን እንደዚህ አይነት ከኢትዮጵያ አየር መንገድ የሚላኩ ሜሴጆችም ታዲያ እንደዚህ ለተሳፋሪዎች መድረሳቸውን እንግዲህ ቢቢሲ ትግርኛን ጨምሮ መረጃዎችን እያጋሩ ይገኛሉ። ነገር ግን ዛሬ ምናልባት በረራዎች መሰረዛቸው እውነት ሊሆን ይችላል። ነገር ግን ከነገ ወዲያ ያለውን ነገር ደግሞ ከኢትዮጵያ አየር መንገድ የሚሰጡ መግለጫዎችን ተከታትዬ ወደ እናንተ የማደርስ ላይነናሉ የመቀሌ ነዋሪዎች የኢትዮጵያ አየር መንገድ ወደ ትግራይ ክልል ከተሞች የነበረውን 14 በረራዎች ማቋረጡን ተከትሎ ስጋት እንደገባቸው የመቀሌ ከተማ ነዋሪዎች ተናግረዋል። ከጦርነት ጉዳት ያላገገመው የትግራይ ክልል በአማራና በትግራይ ክልል አጎራባች አካባቢዎች ግጭት መቀስቀሱ እንዳሳሰባቸውም ነው ነዋሪዎቹ ለዶይቼ ቬለ የተናገሩት። የበረራ መቋረጥ በባንኮችና የንግድ ተቋማት አካባቢዎች ላይ ውጥረት ማስከተሉም ተገልጿል። የፍጆታ ቁሳቁሶችን ለመሸጥና ለመግዛት ጥድፊያ ላይ መሆናቸውንም ነው ነዋሪዎቹ ጨምረው የተናገሩት። የኢትዮጵያ አየር መንገድ በበኩሉ ይህንን ዘገባ እስካጠናከርንበት ድረስ ያለው ነገር የለም። ክቡራን ተመልካቾቻችን ተጨማሪ መረጃዎችን ለማግኘት የፕላስ ምልክቷን ይጫኑ። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርጋቸውን በረራዎች ሙሉ በሙሉ ማቋረጡ ተሰምቷል። ምንም እንኳን አየር መንገዱ እስካሁን በይፋ የሰጠው መግለጫ ባይኖርም ዛሬ የታቀዱ በረራዎች ሙሉ በሙሉ መሰረዛቸው ከተጓዦችና ከውስጥ ምንጮች ለማረጋገጥ ተችሏል። ለመሆኑ በረራዎች ለምን ተቋረጡ ለሚለው እየወጡ ያሉ መረጃዎች እንደሚጠቁሙት ለበረራው መቋረጥ ዋነኛው ምክንያት ሰሞኑን በክልሉ የተከሰተው የጸጥታ ችግር ነው ተብሏል። ይህ ውሳኔ እስከ መቼ ሊቀጥል እንደሚችል የታወቀ ነገርም የለም። እናንተ በዚህ ጉዳይ ምን ትላላችሁ? አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ መረጃዎችን ለማግኘት ፎሎ ማድረግ ትችላላችሁ። ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መቋረጣቸውን ተከትሎ እንግዲህ በርካታ ሰዎች ጥያቄ ሲጠይቁኝ ነበረ። እኔም በተወሰነ መልኩ ለማጣራት ሞክሬ ነበር። ነገር ግን የኢትዮጵያ አየር መንገድ ይህንን ዜና እስከማጠናክርበት የመጨረሻው ሰዓት ድረስ ምንም አይነት መረጃዎችን ወይም ደግሞ ማብራሪያዎችን እያወጣ አይደለም። በረራው የተቋረጠበትን ምክንያት እንዲሁም ደግሞ እስከ መቼ ድረስ በረራ እንደሚቋረጥ ጭምር እንግዲህ በይፋ ያወጣቸው መግለጫዎች የሉም። ነገር ግን በርካታ በዛሬው ዕለት ወደ ትግራይ ክልል የተለያዩ ከተሞች ለመጓዝ ትኬት የቆረጡ ደንበኞች በውስጥ በኩል በረራው መሰረዙን በውስጥ ሜሴጅ እንደተላከላቸው ጭምር መረጃዎችን እየተመለከትኩኝ ነበረ። ነገር ግን የኢትዮጵያ አየር መንገድ ምንም አይነት ማብራሪያዎችን እየሰጠ አይደለም። ነገር ግን በኢትዮጵያ አየር መንገድ ዌብሳይቶች እንግዲህ ትኬት ለመቁረጥ የሚያስችሉ ሂደቶች አክቲቭ ሆነው እየተመለከትናቸው እንገኛለን። የታገዱበት ቀን ቢኖር ኖሮ በዛ ቀን ላይ እንግዲህ አክቲቭ እንደማይሆን ይታወቃል። ነገር ግን በነገው ዕለት በረራ ወይም ደግሞ ጉዞ ለማድረግ የሚፈልግ ደንበኛ እንኳን ትኬቱ አቬሌብል ሆኖ እየተመለከትነው እንገኛለን። በዚህ ጉዳይ ላይ ሌሎች አዳዲስ መረጃዎችን